በስራዋ እምነት የተጣለባት የምታሳሰዋ ከያኒ ማክዳ አፈወርቅ ቶሎ አልችልም አትበል። አስብ፣ በደም አስብ። ቆይ ምንድን ነው የምትፈልገው? ለምን ማትወይ? ለምን ነው የምትከታተለኝ? እንዴ ስራዬ ልስራበት። አገኘናት የምታፈቅረኝ ከሆነ አሳየኝ እንጂ አትንገረኝ። ስምሽን ብቻ ንገር። በላይሽ ነው። ስሜ ሰላም ነው። ሁሉ ጊዜ ስሰራ የፊልም ተመልካቹ ወቀሳና ሙገሳ ስለሚሰማኝ የፊልም ጽሑፎችን በጥንቃቄ አንብቤ የምሰራው የአድናቂዎች ያደራ ስላለብኝ ነው ትላለች በፈገግታ። ደምግባት የገጿ መለያ የሆነችው ማክዳ የምትሰራቸው ፊልሞች ላይ በሙሉ ለእርሷ ተብለው የተሰሩ እስኪመስሉ ድረስ የራሷን ቀለም እየጨመረችና እያዋዛች በፊልሞቿ ከገጸ ባህሪያቶቹ ጋር ልዩ ትዝታ እንዲኖረን ስታደርገን ቆይታለች። ገና መጀመሪያ ከጀመረችበት ማራ ጀምሮ እደጊ እያሉ ከልባቸው ሲያስቡ ማክቤል፣ ስስት፣ ያልጅ፣ እፉዬ ገላ፣ ጥቁርና ነጭ፣ እኔና አንቺ፣ ኧረ ስንቱ ተጠርቶ በቅርቡ ከደራሲና ዳይሬክተሩ በኃይሉ ዋጄ ጋርም በጋራ ፕሮዲዩስ ካደረገችው ኢትዮጵያ ፊልምን ጨምሮ ሌሎችም ወደ 13 የሚጠጉ አማርኛ ፊልሞች ላይ ተሳትፋ እንደተወደደቻለች። ነገ ምን አዲስ ስራ ይዛ ትመጣ ይሆን በመባል ከቀን ወደ ቀን የአድናቂዎቿን እምነት ሳትሸራርፍ ቆይታለች። ማክዳ ያደገችው አዲስ አበባ አየር ጤና ተብሎ በሚጠራው አካባቢ ሲሆን የተወለደችው ግን አስመራ ከተማ ነው። የልጅነት የትምህርት ጊዜዋንም እስከ 2ኛ ደረጃ ስቴፕስ በአሁኑ አጠራር ክሩዝ ትምህርት ቤት ነው ያጠናቀቀችው። ማክዳ የትወናን ህይወት የጀመረችው በዚሁ 1ኛና 2ኛ ደረጃ የትምህርት ዘመኗ በነበሩ የኪነ ጥበብ እንቅስቃሴ ያጎለበተችው ነው። የመጀመሪያ ፊልሟን በዚሁ ትምህርት ቤት ተማሪ ያለች የሰራችው ሲሆን ለዚህም የትምህርት ቤቱ አስተዳደር ባደረገው ግብዣ በይፋ በተማሪ ፊት ወርቅ ሸልመዋታል። ለዚህም ተግባር ትምህርት ቤቱን ደጋግማ ስታመሰግን ትሰማለች። ሌላው የማክዳን የትወናን ህይወት ለየት የሚያደርገው ደግሞ የዩኒቨርሲቲ ትምህርቷን የተከታተለችው በነርሲንግ ነው። በትምህርት ላይ ሆና እንኳን ግን ማራ የተሰኘው የመጀመሪያ ፊልሟ ላይ ባሳየችው አተዋወን ሳቢያ የተለያዩ የፊልም ፕሮዲዩሰሮች የረፍት ጊዜዋን ታሳቢ በማድረግ እየጠበቁ ቀርጸው መስራታቸው ለሷ ያላቸውን እምነትና እሷም በተመልካቹም በባለሙያውም ዘንድ ያሳደረችውንና የገነባችውን መታመን የሚያሳይ ነው። ሳቂታ ነች፣ ጨዋታም ታውቃለች። ስራ ላይ ግን ቀልድ አታውቅም። ማክዳ ባለትዳርና የ2 ልጆች እናትም ነች። የምንወጣበት ጥሩ ፊልም እንዲኖር እንደዚህች ያሉ ሰርተው የምናምናቸው ከያንያን እንዲኖሩልን ምኞታችን ነው።